ሰላም እንዴት ናችሁ? በዓለም ላይ በትራፊክ ዙሪያ ስለሆነ አንድ አስገራሚ ነገር ልንገራችሁ። እንደ አውሮፓውያን አቆጣጠር በ2010 በቻይና ቤጂንግ አውራ ጎዳና ላይ መኪናዎች ለአንድ ወይም ለሁለት ሰዓት ሳይሆን ለሙሉ 12 ቀናት ፍጹም ቆሙ ነበር። የዚህ ሰንሰለት ርዝመት ከ100 ኪሎ ሜትር በላይ የነበረ ሲሆን አሽከርካሪዎች በቀን መንቀሳቀስ የሚችሉት 1 ኪሎ ሜትር ብቻ ነበር። ለመሆኑ ይህ ሁሉ መኪና እንዴት ሊቆም ቻለ? እነግራችኋለሁ። ምክንያቱም ወደ ከተማዋ ከሰል የሚጭኑ ግዙፍ የጭነት መኪናዎች በድንገት በመብዛታቸው እና በዛው ሰሞን መንገዱ ላይ ጥገና እየተደረገ ስለነበረ ባለ 4 መስመሩ መንገድ ወደ አንድ መስመር ጠቦ ነበር። ነገሩ ያበቃው በዚህ ብቻ አይደለም። በአካባቢው የነበሩ ነጋዴዎች ሁኔታውን ወደ ትልቅ ቢዝነስ ቀይረውት ነበር። በሰንሰለት ውስጥ ለቆሙት አሽከርካሪዎች ውሃና ፈጣን ምግቦችን በ4 እጥፍ ዋጋ ይሸጡላቸው ነበር። እናንተ ብትሆኑ በዛ መንገድ ላይ 12 ቀን ሙሉ ምን ታደርጉ ነበር? እንደዚህ ያሉ እውነተኛና አስገራሚ ታሪኮችን ለማግኘት ቻናሉን ሰብስክራይብ ማድረግ እንዳትረሱ። ባይ